ሰላም ውድ የሀበሻ ስትል ሚዲያ ተከታታዮች እንዴት ናችሁ? እኔ ደህና ነኝ። ዛሬ ላሳያችሁ የመጣሁት በባለፈው ቪዲዮ እንዴት የፖፕ ላይቭ አፕ እንዴት መክፈት እንደምችል፣ እንዴት አዲስ አካውንት ከፍተን ተጠቃሚ መሆን እንደምንችል አሳይቻችሁ ነበር። ዛሬ ደግሞ የማሳያችሁ በብዙዎቻችሁ ጥያቄ መሰረት እንዴት አድርገን ነው ላይቭ መግባት የምንችለው የሚለውን አብረን የምናይ ይሆናል። አብራችሁን ቆዩ። ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ቪዲዮውን ላይክ፣ ሼር በማድረግ ደግሞ ብዙ እይታ እንዲኖረው አድርጉ። አሁን የምናደርገው ምንድን ነው? በቀጥታ ከመግባታችን በፊት ወደ ኤጀንታችን እዛው ላይ ፒኬ እንዳይጫውተን ጀምሬያለሁ ወይም ደግሞ ገብቻለሁ ብለን እናሳውቀዋለን። ቀጣይ የምናደርገው ይሄ ሜሴጅ ከላክንለት ቀጥታ ለሱ የሚደርሰው ይሆናል። እሱ ደረሰው ማለት እኛ ላይቭ ላይ ተቀምጠን ብዙ ጊዜ አይባክንብንም። እንደመጣ ወይም መጥቻለሁ ይለናል። አለዛም ደግሞ ከታች ሲገባ እንዴት እንደሆነ አሳያችኋለሁ። እኛ ቀጥታ እዚህ ሆም ላይ እንሄዳለን። ይቺን ክሊክ እናደርግና ከዛ በቀጥታ ወዴት ነው የምንሄደው ማለት ነው? ስታርት ላይቭ የምትለዋ ላይ እንሄዳለን። ቻትላጆችን ክሊክ እናደርጋለን። ከዛ ኔክስት ስታርት ላይቭ የምትለዚች ጋር ጎልደን ከለር አለች፣ እሷን እንነካለን። ከዛ በመቀጠል እሷን ስንነካት ወዴት ይወስደናል ማለት ነው? ቀጥታ ለላይቭ የሚያስፈልጉ ቅድመ ሁኔታዎች አሉ። ፌስ አውተንቲኬሽን ያስፈልጋል፣ ላይቭ ፎቶ ያስፈልጋል። እዚህ ጋር ፌስ አውተንቲኬሽኑን ተቀብሎልናል። ስለዚህ ቀጥታ ላይቭ ፎቶ ነው የምናዘጋጀው። ላይቭ ከቨር ፎቶ የሚሆነንን ማለት ነው እንመርጣለን ማለት ነው። እዚህ ጋር ከጋለሪም ሆነ ቀጥታ ከንትን መግዛት እንችላለን። በት ከጋለሪ ነው መምረጥ ያለብን፣ ኮይን እንዳይወስድብን። አዲስ ጀማሪዎችም ስለሆነ ተጨማሪ ኮይን እንዳይባከንብን እዚህ ጋር አፕዴት ኒው ከቨር አሁን ይሄን ራይት እንላለን ማለት ነው። ላይቭ ፎቶችን ሰክሰስፉሊ አፕዴትድ ሆኗል። ሁለቱም ራይት ነው። ቀጥታ ላይቭ ነው እንላለን አሁን ማለት ነው። እዚህ ጋር ላይቭ ነው እንዴት ኮይን እንደምንሰበስቡ ምናምን ነው የማሳያችሁ። እዚህ ጋር ምን ይለናል? ካሜራ ፍቃድ ነው የሚጠይቀን። አለው ኮንፊርም እናደርግለታለን። አለው እንለዋለን። ይቺን አይሲ በሏት። እዚህ ጋር ምረጡ ካላችሁ ለምሳሌ እዚህ ጋር ቻንቲንግ፣ ዳንሲንግ፣ ሲንጊንግ ነው የሚሉትን እንላለን። ቀጥታ ጎ ላይቭ እንለዋለን። በፎቶ ካሟላንለት በኋላ በቀጥታ ወዴት ይወስድናል ማለት ነው? ጎ ላይቭ ስንለው ወደ ላይቭ ይወስድናል ማለት ነው። እዚህ ጋር ፒኬ ለመጫወት ስንሞክር እንትን ይጠይቀናል፣ ሌቭላችንን ይጠይቀናል። እነኚህን ደግሞ መምረጥ አለብን። እንዴት ነው የምንጋጠምባቸው እንትኖች የሚለውን ወደ 5 ሚኒት ዝቅ እናደርጋለን። 5 ሚኒት እናደርገዋለን፣ 8 ሚኒት እንዳያቆየን ማለት ነው። ዋና ወሳኛ ነገር ያትላችሁ እዚች ጋር እንትን የምትላለች ይህን ኤክስ እንለዋለን። እንደዚህ አይነት ነገሮች ሲመጡብን ዋናውና ወሳኛ ነገር እቺ አለው ማቺንግ ዊዝ ፓርቲ የምትለዋን እናጠፋታለን። እቺን በቢጫ ራይት ያለችዋን ማለት ነው። ምክንያቱም እቺ ምን ታደርግብናለች መሰላችሁ? ከፓርቲዎች ጋር እንድንጫወት ነው ፍቃድ የምትሰጠን። እኛ ደግሞ ከፓርቲ ጋር መጫወት አቅም ስለሌለን ቀጥታ ላይቭ ከሚሰሩ ልጆች ጋር ስለሆነ እሷን እናጠፋትና እንጠብቃለን ማለት ነው። ጊፍተራችን ከገባ ጊፍተራችን እስከሚመጣ እንጠብቃለን። ምክንያቱም እሱ ፒኬ ለመጫወት የግድ ሌቭል 2 መድረስ አለብን። ሌቭል 2 ለመድረስ ደግሞ ቢያንስ ስንት ጊፍት ማግኘት አለብን? ከላይቭ ከ15000 በላይ ማግኘት አለብን። ስለዚህ ይሄን 15000 ጊፍት ሲሰጠን ነው እኛ መጀመር የምንችለው ማለት ነው። ላይቭ ፒኬያችንን በጎልደን ፒኬ የምትላለች እሷን እንነካለን። ከዛ እሷን በመንካት ወደ ፒኬ ማዘዝ እንችላለን። ቅድሚያችን አለው ማቺንግ ዊዝ ፓርቲ የምትለዋን ስላጠፋናት አሁን ቀጥታ ከላይቭ ስትሪመሮች ጋር ነው የሚያጋጥመን እንጂ ፓርቲ ከሚሰሩ ሰዎች ጋር አይደለም። አሁን መታለች እንትናችን ሰርተሩ እየረበሸን ነው። አሁን የምንጋጠማትን ልጅ አውቀናል። ከዚህ ከስር ያሉትን ነገሮች ለማወቅ ያህል እንዲሆናችሁ
ምንድነው የምናደርገው መሰላችሁ? ከታች ያሉትን እነኚህ 4 ነጥቧ እንትን የምታገለግለን ነች። ውስጥ ላይ ሪዋርዳችንን ምናምን ለማየት የምጠቅመን ነች። አሁን ምን እናደርጋለን? የእሷን አቅም አይተን ለይተን ጊፍት እናዘጋጃለን። ይሄ ከኛ የሚጠበቀው አዘን ቁጭ ማለት ነው። ይሄን እንትን የሚለው ማንኛው ነው? ጊፍተሩ ነው የሚዘጋጀው። ጊፍት የሚልክልንም የሚያዋጣውን ነጥብ በዚህ ያዋጣኛል በዚህ የሚለውን ገምቶ የሚልከው ማን ነው? ጊፍተራችን ነው ማለት ነው። አሁን ጊፍተራችን ታይሚንግ ጠብቆ በዚህ ሰዓት ከላከልን 3000 ልኮልናል። አሸናፊ ሆነናል ማለት ነው። በዚህ ላይቭ አገባባችንን አስተካክለን መጀመር እንችላለን። ያልጀመራችሁ ሰዎች ጀምሩ። ምክንያቱም ከላይቭ ስለሆነ የሚከፍለው አፕሊኬሽኑ ላይቭ ላይ በመቀመጥ ብቻ በቀን 10,000 ኮይን ማግኘት ትችላላችሁ። በዛ መሰረት ደግሞ ባሳያችሁ መሰረት እስከ 12,000 ኮይን የምታገኙበትን ፒኬ እየተጫወታችሁ ገቢያችሁን አሳድጉ ለማለት እወዳለሁ። ቪዲዮውን እንደወደዳችሁት እንደተማራችሁበት ተስፋ አደርጋለሁ። ቪዲዮውን የወደዳችሁት ላይክ አድርጉልኝ። ሀሳብ አስተያየት ያላችሁ ደግሞ ኮሜንት በማድረግ ሀሳባችሁን አሳውቁኝ። ሀሳባችሁን እቀበላለሁ። በቀጣይ ቪዲዮ ደግሞ ማሳያችሁ ምንድነው እንዴት አድርገን ነው እዚህ ላይ ፖይንት ላይ ያጠራቀምነውን ገንዘብ እዚህ ፖይንት ላይ ያጠራቀምነውን ፖይንት እንዴት አድርገን ነው ወደ ባንክ አካውንታችን በቀጥታ ትራንስፈር የምናደርገው የሚለውን የምናይ ይሆናል። አዳዲስ ቪዲዮዎች እንዲደርሷችሁ ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ደግሞ ቪዲዮውን ኮፒ ሊንክ በማድረግ ለሌሎች እንዲደርስ አድርጉልኝ። ሼር፣ ኮፒ ሊንክ አድርጉልኝ። መልካም ጊዜ። ቻው።